አሰላሙ አለይኩም ወራህመቱላህ ወበረካቱ። ወደና የተከበራችሁ የወላቲ ቤተሰቦች ዛሬ ላይ እንግዲህ እንደተለመደው በቤት አሰራር ላይ ነው መጣሁላችሁ እና ዛሬ የአንድ እህታችን ቤት ስልጢ ወይም ቀበት ይባላል ማለት ነው። ወደ የወራቤ ዞን ነው የሰራሁት ቤት ታያችኋለሁ። ከአጥሩ ጀምሮ ይህ በአንድ ተኩል አጥር ጀምሮ ሁሉም ነገር የሰራሁት እኔ ነኝ። በዝርዝር አሳያችኋለሁ ማለት ነው እና ግቢ ከፍተን እንገባለን ማለት ነው። ይህ እንደምታዩት ተመልካቾቻችን ይህ እንደምታዩት ያው የኔ አሰራር የኔ ቤት አሰራር ታውቁታላችሁ ተመልካቾቻችን። ዛሬ ላይ እንግዲህ ይህ ውብ አሰራር ነው የምሰራው እኔ ያው ከብዙ ቆይታ በኋላ በርግጥ ስራ ላይ ነበርኩኝ። ዛሬ እስኪ ቪዲዮ ቀርጬ ቤተሰቦቼ ጋር ላደርሳችሁ ብዬ ነው ማለት ነው እና አስጎበኛችኋለሁ። ከዚህ ከሁሉ ከፓርቲዝም ቆጣሪ ሁሉ ላይ ነው የሚያስገባውት ከቆጣሪ ጀምሮ እያለች ከቆጣሪ ጀምሮ እኔ ነኝ ያስገባሁት እና ይሄ ሁሉ ኳርቲዞን እኔ የሰራሁት መስታወቱም ፍሬንች ዶሩ ሙሉ ስራውን ሰርቼ ለእናንተ አቅርቤያለሁ። እንግዲህ አስተያየታችሁ ታቀርባላችሁ። ኮለኖች የቅቤ እንዴት አያችሁት? የኮለን ቅቤ እንዴት ተመለከታችሁት? ያው ኮርኒስ ዲዛይኖቼ ሁሉም ነገር እኔ የሰራሁት እና አሁን ወደ ቤት እንገባለን ማለት ነው እና ያ ሳሎን ነው። ሳሎን ሰዓት ላይ ዝግ ነው የሚሆነው፣ አይከፈትም። ለምን በኮሪደር ካለ ኮሪደር ለሁሉ ቤት ያከፋፍላል ማለት ነው እና አሁን ኮሪደር ላይ ገብተን ሁሉም ቤት አስጎበኛቸዋለሁ። እንግባ አንድ ላይ እና ማባቱ ላባላችሁ ወይ አንጣጥ ሁሉ ነገር ሰርተናል። በውስጡ አሳያቸው ተመልካቾቻችን። ይህ ይመስላል ሳሎኑ። ሁሉ ነገራችን ይሄ ይመስላል። ያው ይሄ ያስገባሁት እንጨቱ ይጠቅማታል ብዬ ነው ሰራውበት ነው እንጂ እንዳልኩበት ብዬ አስቀምጬላታለሁ። እንዴት አያችሁ? ስራዎቹ እንዴት ይመስላችኋል ተመልካቾቻችን? ሳሎኑ እንዴት ይመስላችኋል? እስኪ እያሳያቸው ነው ማብራቶቹ፣ ዲዛይኑ፣ ውበቱ አስተያየት ስጡ እና ወደ ሌላኛው ክላስ ወደዚህ እንገባለን። ቀጥሎ ወለው ወደዚህ እና ይሄኛው ደግሞ ዝም ብሎ ትንሽ ማረፊያ ነገር ነች። እንደ ማረፊያ ነገር ነች። ትንሽ ቤት ናት። ዝም ብሎ የሆነ ሰዓት ላይ ተደረመ ሲል እረፍት ያደረገበታል ማለት ነው እና ትንሽ ቤት ናት። ቀጥሎ ያለውን ደግሞ አሳያችኋለሁ። አሁን ወደ መኝታ እንገባለን። ይሄው መኝታ ገብተናል። ይህ መኝታ ቤት ነው። እንደምታዩት አሳያቸው። አስተያየታችሁ ትነግሩናላችሁ። አስተያየት ያላችሁ በኮሜንት መግለጽ ትችላላችሁ። በደንብ አሳያቸው እና ይሄ እዛ ጋር ይጠፋና ይኸውላችሁ እዚህ ጋር መኝታውን ያው እዚህ ጋር ይጠፋል። አሳያቸው። እዛ ጋር ይበራል ይጠፋል። በዛ ሲገባ ይበራል ማለት ነው። አሳያቸው እና በዚህ ጋር ይጠፋል። መኝታ እዚህ ራስ ስለሆነ ማለት ነው እና መኝታው በዚህ ልክ ፏፏፏ አድርገናል። አሁን ቀጣይ አልጋው ቁምሳጥኑ ምንድነው የተለያዩ ማስገባት ነው የሚቀረን እና አሁን ደግሞ እዚህ ክላስ ኪችን ነች። እቺ ኪችን ጋር ላይ ያለች ኪችን ናት። ኪችኑ እንደምታዩት ይሄ ይመስላል። ተመልካቾቻችን አስተያየታችሁ ካለ አስተያየታችሁ ስጡን። የኔ ተመልካቾች የዩቲዩብ ተመልካቾቼ ይኸው ምን ይመስላል እስኪ እዩት እና ይሄ የኮሪደር ማብራቶች ናቸው። ይሄ ወደ ጓሮ መውጫ ነው። አያችሁት? እንግዲህ እኔ ላሳያችሁ ግን ከካሜራማን ተቀብዬው ይሄ ይመስላል። ይሄ መኝታ ነው። ያው ከዚች ጋር ማጥፋት ማብራት ይቻላል ሲገባ። እዛች ጋር ደግሞ አለች። ይኸውላችሁ እዚች ጋር ሲተኛ ራስጌ ስለሆነ ቻርጀርን ተደግና እዚህ ጋር ማጥፋት ይቻላል ማለት ነው እና ይሄ ይመስላል ስራችን። አስተያየት ካላችሁ በኮሜንት ነግሩናላችሁ። ማዘዝ የምትፈልጉ ሰዎች፣ ማሰራት የምትፈልጉ ሰዎች አለን። እዚህ ጋር ይሄው ብሬከሮች ናቸው። ብሬከሮቹን እዚሁ መመለስ ትችላላችሁ። ቆጣሪ ጋር እስክትሄዱ ድረስ ቤት ውስጥ ላይ ሁሉን ስትመልሱት ሁሉ ነገር ማጥፋት ይቻላል ማለት ነው። የሆነ አደጋ ቢፈጠር የሆነ ነገር ቢከሰት ማጥፋት ይቻላል። እዚህ ጋር አጠበቀው ብሎ እና ይሄ ይመስላል። ይሄ እንጨቱ እንደምታዩት
ያው ስራ ተሰርቶ የቀረውን ቤት አስገባውላት ለምን እንዳይባክንባት ብዬ ነው። ይህ ኮርነር ቦታ የቲቪ ቦታ ነው። የቲቪ ቦታ ይውላችሁ እቺ ያስፈልጋል። እቺ አንድ ላይ ትሰራለች ማለት ነው። እና ሁሉም ነገር በትዕዛዝ መሰረት ባዘዘችኝ መሰረት ሰርቻለሁ እላችኋለሁ ተመልካቾቼ። አስተያየት ካላችሁ ማሳየት ትችላላችሁ ነው ብላችሁ ውድ ተመልካቾቼ። ይሄ ይመስላል ቤቱ። እንዴት አያችሁት? አስተያየታችን ስራችን እና ግቢ ወጥቼ ላሳያችሁ። ያው ግቢው ይሄ ይመስላል። ፈረካሽ ይቀረዋል ቀን ላይ ቀጣይ ስራ እላችኋለሁ ውድ ተመልካቾቻችን። ኳርቲዙ ይሄ ይመስላል። ያው አይታችሁታልም? እንዴት አያችሁት? ቆጣሪ ሁላ እኔ ነኝ ያስገባውለት። ይኸው በሮቹ ፍሬንች ዶሮቹ ምን ይመስላችኋል ስታዩት ማለት ነው? አያስደስትም? ውብ ነው ና ውጭ ላይ ስጠው እና ያው ባለሙያው ኤሌክትሪሻኑ ይሄ ነው። ጎበዝ ኤሌክትሪሻን ነው፣ ይችላል። ከልብ ነው የሰራው። ያው ዳርዳር ብዙ ሰዓት ላይ የምሰራው ለምን መሰላችሁ? ይሄ ዳርዳር ፕላስቲክ የምንሰራው ዝናብ ወጨፎ እንዳይነካው ነው። ይሄ ይመስላል ግቢያችን። አስተያየታችሁ እንግዲህ እንቀበላለን። እዚች አካባቢ ላይ ፈረካሽ ይደረጋል። ይሄ ቤት ያው ፈራሽ ስለሆነ ነው ምንም አሁን ለጊዜው ዕቃ እየተቀመጠበት ነው። እዚች ጋር አበባ ይተከላል። ይሄ ይመስላል ግቢው። ያው አሳያችሁ እንግዲህ አይታችሁታል። በአንድ ቆርቆሮ ተኩል አጥሬላታለሁኝ። ምን ይመስላችኋል? ይሄው ግቢ የውላችሁ ፈረካሹን ይሄ ይመስላል። ያው በአንድ ቆርቆሮ ተኩል ሲታጠር በጣም ያምራል ግቢው እንደምታዩት ነው። አስተያየታችሁ ይሄው አቮካዶ አያምርም? በጣም እንዴት እንዳወረደ አቮካዶ ያው ጫካማ አካባቢ ነው ማለት ነው። እንዴት እንደምታዩት ያው እዚህ ጋር አሮጌ ቆርቆሮ ነበር መጀመሪያ እና ይሄ ማፈራርሼ ምን ብዬ ምናምን ነው ያጠርኩት እና ይሄ ይመስላል እላችኋለሁ ውድ ተመልካቾቻችን። አስተያየት ካላችሁ አቮካዶዎች ሞልተዋል ሰፈሩ ላይ። በእርግጥ ደስ ይላል። የሆነ ጫካማ ነገር ነው። እንዲህ ይመስላል። እስኪ አስተያየታችሁ ንገሩኝ። አጥሩ ምን ይመስላችኋል? አስተጣጣራችን እንግዲህ ተመልካቾቻችን እናከብራችኋለን። ቁጥራችን ባዮ ላይ እናስቀምጣለን። ደውሉልን። እንደዚህ ነው። ጨረስክ? አስተያየት እንቀበላለን። አስተያየታችሁ ኮሜንታችሁ ደውሉልን። ቁጥራችን ባዮ ላይ እናስቀምጣለን። በእርግጥ ያው 0931314242 መደወል ትችላላችሁ። እኛን የምትፈልጉ ሰዎች አስተያየታችሁ የቤቱ ዲዛይን ምን ይመስላችኋል? እንግዲህ እኔ በጣም አምሮኛል። በእርግጥ ያሰራውላት ልጅም በጣም ደስ ብሏታል። የኔ ቤት ነው አይደለም ብላ አላመንኩም ማለት አልደርሳለች ማለት ነውና ያው ይሄ ማጥር በር ሁሉ እኔ የገዛውላት። በእርግጥ ምንም በቃ እዚህ ያልቀራኝም። አሁን ሰሞኑ ፐርካስ ሰራዋለሁኝ። ይህ ይመስላል ውድ ተመልካቾቻችን። ዩቲዩባችን ሼር አድርጉልን፣ ላይክ አድርጉልን። እይታ የለውም ምንም አላሳደጋችሁንም። በቃ ስራ ምን ስራ ሰዎች እኮ አላሳደጋችሁንም። የግድ ከሴት ጋር መምጣት አለብን መሰለኝ። ይህ ይመስላል ተመልካቾቻችን።